ስምሽን ጠርቶ የሚለምን ሁሉ በዚህም ዓለም በወዲያኛውም ዓለም አይጠፋም። ጥር 21 አንድ ቀን ቀረው ሞትሰ ለሟቲ ይደሉ ሞታ ለማርያም የአጽብ ለኩሉ እንደተባለው የእናታችን የቅድስተ ቅዱሳን የዕረፍት በዓል ደረሰ። አዎ ሞታ ለማርያም የአጽብ ለኩሉ እኮ ነው። ሞትማ ለሟቲ ይገባል። የድንግል አሟሟት እጅጉን ይገርማል፣ እጅጉን ይደንቃል የተባለላት ስሟን በመጥራት ብቻ ከምድራዊም ከሥጋዊም ፈተና የምታድነን ስሟን በመጥራት ብቻ ኃጢአታችንን ሁሉ የምታስወግድልን ስሟን በመጥራት ብቻ ቋጠሯችንን የምትፈታልን በፍጹም እምነት ሆነን ስሟን በመጥራት ዝክሯን በመዘከር መታሰቢያዋን በማድረግ በዓሏን በማክበር ርስተ መንግሥተ ሰማያትን የምታወርሰን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን የዕረፍት በዓሏ ደረሰ። ሁላችሁም እንደምታውቁትና እንዳነበባችሁት መጽሐፈ ስንክሳር ላይ እንደዚህ ብሎ ተቀምጧል። ታዲያ እናንተ ደግሞ እንደተለመደው በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ ለሁሉም ሰው አዳርሱልኝ። የምትችሉ 21 የማትችሉ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በጎልጎታ በጌታችን መቃብር ላይ ቆማ እየጸለየች እያለ መንፈስ ቅዱስ የዕረፍቷ ጊዜ እንደደረሰ አሳወቃት፣ አስረዳት። ታዲያ መጽሐፈ ስንክሳር ላይ ምን ይላል መሰላችሁ? እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በዚያን ጊዜ እንደዚህ ብላ ጸለየች ይላል። ልጄ ወዳጄ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለህ ደቀ መዝሙርህን ልጄን ዮሐንስን በዚህ ሰዓት ወደ እኔ ላክልኝ። እንዲሁም ሕያዋን እንደሆኑ ሐዋርያትን ሁሉንም ነፍሳቸውንም የለየሃቸውን አምጣቸው። አንተ የሕያዋን የሙታን አምላክ ነህና ለአንተ ምስጋና ይሁን ለዘላለሙ አሜን ብላ ጸለየች። ታዲያ በዚያንም ጊዜ ይላል፣ አዎ በዚያንም ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን አገር ቅዱስ ዮሐንስ ወልደ ነጎድጓድን ደመና ተሸክማ ወደ እመቤታችን ወደ ቅድስት ድንግል ማርያም አደረሰችው። ሰገደላትና በፊቷ ቆሞ እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንንና መድኃኒታችንን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይህም ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቆች ተአምራቶችን በአንቺ ላይ ከገለጠ በኋላ ነው አላት። እመቤታችን ቅድስት ድንግል ማርያምም ይህንን በሰማች ጊዜ እጅግ በጣም ደስ አላት። እግዚአብሔርንም እንዲህ ብላ አመሰገነችው። ፈጣሪ ጌታዬ ለአንተ ምስጋና ይሁን፣ አንተ የለመንኩህን ሰጥተኸኛልና። አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ መላእክቶች ጋር በመምጣት የምለምንን ሁሉ ስጠኝ። በዚያንም ጊዜ ከሰማይ እንደዚህ የሚል ቃል መጣ፣ እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ማርያም ይደርሳሉ። ወዲያውኑ ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ተለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያንም ጊዜ እመቤታችን በአልጋው ላይ ተቀመጠች። ሐዋርያትንም እንዲህ አለቻቸው፣ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተም እንዳየኋችሁ እንደማየው አሁን አወቅኩ። ከዚህ ከሥጋዬም ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ ከዚህም ዓለም እንደምለይ እንዴት አወቃችሁ? ማንስ ነገረቻችሁ? አለቻቸው።